ነፍስህን በተለያዩ የስልጠና ሰይፎች ታገል። በዋናነት በአራት ዘርፎች ከምግብ በመቀነስ፣ ከእንቅልፍ በመቀነስ፣ ከንግግር በመቀነስ፣ ሰዎችን ከመጉዳት በመታቀብ። ምግብን መቀነስ ስሜትን ይገላል። እንቅልፍን መቀነስ ፍላጎትን ያጠራል። ንግግርን መቀነስ ከአደጋ ይጠብቃል። ሰውን አለማስቸገር ካሰቡበት ያደርሳል። አንድ የአላህ ባሪያ ሲጎዱት መቻል፣ ሲያስቸግሩት መታገስ ያቅተዋል። እንዲህም ብለዋል፣ የሰው ልጅ ጠላቶች 3 ናቸው፣ ዱንያ፣ ሸይጣኑና ነፍሱ። ከዱንያ በመታቀብ ሸይጣንን በመቃረን ነፍስን፣ ስሜትን በመተው ራስህን ጠብቅ። አንድ ጠቢብ ሲናገሩ ነፍሱ ያሸነፈችው ስሜቷን በመውደድ ለሷ ምርኮኛ ይሆናል። በፍላጎቷ እስር ቤት ውስጥ ተጨቁኖ ይኖራል። ሰንሰለቷ በእጇ ውስጥ ሆኖ ወደ አሰኛት ተወስደዋለች። ቀልቡ መልካም ነገር እንዳይጠቀም ታደርገዋለች ብለዋል። ጃዕፈር ኢብኑ ሑመይድ ከድሎት የሚደረሰው ድሎትን በመተው ብቻ እንደሆነ ዑለሞችና አዋቂዎች ሁሉ ተስማምተውበታል ብለዋል። አቡ ያሕያ አልወራቅ የሰውነቱን ክፍሎቹን ስለ ስሜቶቹ ባሪያ ያደረገ ሰው በቀልቡ ውስጥ የጸጸትን ዛፍ ተከለ ብለዋል። ከአንድ ዳቦ በላይ መመገብ ስሜትን ማንገስ ነው ያሉት ደግሞ ወሃይብ ኢብኑ አልዊርድ ሲሆኑ ስሜትን የወደደ ለውርደት ራሱን ያዘጋጅም ብለዋል። በኃጢአት ምክንያት ንጉሶችን ባሪያ፣ ለአላህ በመታዘዛቸው የተነሳ ደግሞ ባሮችን ንጉስ ላደረገው አላህ ጥራት ይገባው። አላህ ስለ ነቢዩ ዩሱፍ ዓለይሂ ሰላም ሲናገር አላህን የሚፈራና የሚታገስ አላህ የበጎ አድራጊዎችን ምንዳ አያጠፋም ብለዋል። ሱረቱ ዩሱፍ አንቀጽ 90። አንድ ሰው ለዑመር ኢብኑ ዓብዱልዓዚዝ አላህ ይዘንላቸው መቼ ልናገር ባላቸው ጊዜ ዝም ማለት ከፈለክ አሉት። መቼ ዝም ልበል ሲላቸው ደግሞ መናገር ስትፈልግ አሉት። ዓሊ ረዲየላሁ ዐንሁ ለጀነት የሚጓጓ ሰው ዱንያ ውስጥ ካሉ ስሜቶች ሁሉ ራሱን ያወጣል ብለዋል። ማሊክ ኢብኑ ዲናር 7 ጊዜ ገበያን ይዞር ነበር። አንድ ያማረው ነገር ያየ እንደሆነ ለነፍሱ ታገሺ፣ በአላህ እምላለሁ ከዚህ ነገር የምከለክልሽ ለክብርሽ ብዬ ነው ይላት ነበር። ወሊነፍሲከ ዐለይከ ሐቁን ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ነፍስህ ባንተ ላይ ሐቅ አላት ማለት ነው። እስቲ ትንሽ እንበት ነው። አዎን የሰውን ልጅ ነፍስ የተፈጠረችበት ባህሪ አላት። የራሷ መሻትና ዝንባሌ አላት። ስለዚህ ከተፈጥሯዊና በጎ ዝንባሌው አንጻር መብቷን እናክብርላት። ሙሉ በሙሉ ካልታወረች በስተቀር የየትኛውም ሰው ልጅ ነፍስ መልካምና መጥፎን ትለያለች፣ ደግና ክፉን ታውቃለች። ለዚህም ነው በጎ ነገር ስትሰራ ትረካለች፣ መጥፎ የሰራች እንደሆነ ትኮማተራለች፣ ትሸማቀቃለች፣ ታፍራለች። ስለሆነም ነፍሳችንን አለአግባብ ልንበድላት፣ ልናሰራት፣ ልናፍናት፣ ልንጫናትና ልንጨቁናት አይገባም። መልካም እስከሆነ ድረስ ነፃነቷን ልንሰጣት፣ ፍላጎቷን ልናሟላላት ያስፈልጋል። በነፃነትና በመዝናናት ስምም ድንበር ልናልፍ አይገባም። ከጉዳት ልንጠብቃት፣ ከጥፋትና ክፋት ልናረቃት፣ መንፈሳዊም ሆነ አካላዊ ጉስቁልና እንዳይደርስባት ልንጠነቀቅላት ግድ ይላል። ነፍሳችን መልካም ትሆን ዘንድ ልንገራት፣ ሚዛናዊነትን እንድትላበስ ልናሰለጥናት ይጠበቅብናል። ካጠፋች አይተን እንዳላየን መሆን የለብንም። ልትሸፋፍናት አይገባም። ልናጋለጣት፣ ልንመክራት፣ ነውሯንና እንከኗን ልናሳያት ያስፈልጋል። አንዳንድ ጊዜ ቆም ብለን ነፍሳችን ከነገሮች አንጻር የት እንዳለች መለስ ብለን መፈለግ ግድ ይለናል። ወደ ኋላ ቀርታ ከሆነ መጎተት፣ አላግባብ ቀድማ ከሆነም መመለስ፣ ረስታ ከሆነ ማስታወስ፣
ተበላሽታ ከሆነ ማደስ ይኖርብናል። ያደፈ ገላችንን በእጃችን እንደምናጥበው ሁሉ የጨቀየች ነፍሳችንን በእጃችን ማጽዳት ይኖርብናል። ከወደቀች እኛው ቀድመን እንድረስላት፣ ካጠፋች እኛው ገስጸን እናርማት፣ ከተሰበረች እኛው ደግፈን እናቁማት። እናም ዋነፍሴ ዋነፍሴ የምንልበት ቀን ከመምጣቱ በፊት ዛሬ ለነፍሳችን አለሁልሽ እንበላት። ሰሌን ደህና ማረፊያ አይደለም። አካልን ምቾት የሚነሳ መሻከር እንዳለበት የታወቀ ነው። ነቢዩ ዓለይሂ ሰላቱ ወሰላም ይኸው ሰሌን ላይ ይተኙ ነበር። ሰሌኑም ጎናቸው ላይ ምልክቱን ይጥል ነበር። ባልደረቦቻቸው ለምን የተሻለን ምንጣፍ አናደርግሎትም ሲሏቸው ማሊ ወማሊ ዱንያ ማ አና ፊ ዱንያ ኢላ ከራኪብን استظل تحت شجرة ثم راح وتركها እኔና ዱንያ ምንና ምንድነን? እኔ እኮ ዱንያ ውስጥ ዛፍ ስር ለማረፍ እንደተጠለለ አንድ መንገደኛ ጋላቢ ነኝ። ከዚያም ሄደ ተዋትም። عليه أفضل الصلاة وأزكى التسليم። አንዳንዴ እቤታቸው ውስጥ የሚላስ የሚቀመስ ይጠፋ ነበር። እርግጥ ነው አንዳንዴ በርከት ያለ ነገር የነቢዩ ዓለይሂ ሰላቱ ወሰላም እጅ ውስጥ ይገባ ነበር። ነገር ግን እጃቸው ውስጥ የገባውን ሪዝቅ በአላህ መንገድ ላይ ያከፋፍሉት ነበር። ፊዳከ አቢ ወኡሚ ያ ረሱለላህ። የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች የሚለበስ በማጣት ተፈትነዋል። ረሃብን አብዝተው አስተናግደዋል። ግባቸው የአላህን ውዴታ ማግኘት ነበርና ታገሱ። ፈተናውን በአግባቡ ተወጡ። ግን ከነችግራቸው የደስታን ህይወት ገፍተዋል። የኛ ነገርማ ስልማችን ዓለማዊ ሆኗል። ህልማችን የዱንያው ሸቀጥ ብቻ ሆኖ አኺራን ዘንግተናል። ወጋችን ባንክ ነው። ሚዛናችን ሀብትና ዘር ነው። አላህ ያዘነለት ሲቀር ጠፍተናል፣ እየጠፋንም ነው። ለነፍሳችን እንዘን፣ ወደ አላህ መንገድ እንመለስ። አላህ ይመልሰን። ሙሉ በሙሉ ለዚህች ዱንያ ራሱን የሰጠ ሰው በመጨረሻም ይህች ዓለም የሚቀበርበትን ቁራጭ መሬት ብቻ ነው የምትሰጠው። ሙሉ በሙሉ ራሱን ለአላህ የሰጠ ሰው ግን አላህ ስፋቷ የሰማያትንና የምድርን ያህል የሆነችውን ጀነትን ነው የሚያወርሰው። ሞት በየደጃፉ ድንኳን ተክሏል። ሕፃን ወጣት ሳይል ይወስዳል። መደሰትስ በአላህ ፍራቻ ነው። ለሱ መሞት ሕያው መሆን ነው። ለሱ መድከም እረፍት ነው። በሱ መወደድ መመረጥ ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ أم للإنسان ما تمنى فلله الآخرة والأولى لسو يتمنيو هلو علون وجرشيتم مجمريتم علم يا الله بالجانات. سورة النجم أنكت هارت سكامست بللا قرآن أنكت اندهاله وأن ليس للإنسان إلا ما سعى وأن سعيه سوف يرى لسوم هلو يسرون جيللا يلون سراوم هلو ودفيت يتهيال. سورة النجم أنكت 39-40 جنة الله سبحانه وتعالى لما الكامباروچو يازغاجات السنو لتازاجوچونا ዴታውን ለማግኘት ዘወትር ደፋ ቀና ለሚሉ ሰዎች ይደገሳት። እሷም በቀላሉ የምትገኝ የዋዛ ዕቃ አይደለችም። የአላህ ዕቃ ውድ ናት ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ጀነት የሰው ልጅ የዕድሜ ልክ የልፋቱ ውጤት ናት። በዚህች ዓለም ላይ በሕይወት እስካሉ ድረስ
በጊዜያዊ ጥቅም ሳይታለሉ ለሕይወት ፈተናዎች እጅ ሳይሰጡ በመሰናከሎቿ ሳይበገሩ ለብልጭልጭ ነገሮቿ ሳይደለሉ የሚደርሱባት አገር ናት። ዕቃዋ እጅግ ውድ በመሆኗ ዛሬ ከአማላይ የዱንያ መስህቦች ከአስቸጋሪዋ ነፍስያ ከሰው ልጅ ዋና ጠላት ከሆነው ሸይጣን ከአመፀኛው ስሜት እና ከሌሎችም ጋር ኃይለኛ ግብግብ ገጥሞ ማሸነፍን እንደ ጥሎሽ ትጠይቃለች። ጣዕረ ሞት፣ የመቃብር ውስጥ ፈተና፣ የአርዱል ማሕሸር ጭንቀት፣ ምርመራና የሥራ ሚዛን፣ ከሰይፍ የሰላውና ከፀጉር የቀጠነው የጀሃነም ላይ ድልድይና የመሳሰሉት ደግሞ ገና ያላለፍናቸው ወደሷ ለመድረስ ከፊታችን ያሉ መሰናክሎች ናቸው። የዕቃዋን ውድነትና አስፈላጊነት ለማን እንደቀረበችም ያወቀ ሰው ግን እነኚህ ሁሉ መሰናክሎች ለሱ ምንም ማለት አይደሉም። ዛሬ የዕለት ተዕለት ሕይወቱን አላህ ኑር እንዳለው የኖረ ሰው ነገ በአስከፊውና በታላቁ የድንጋጤ ቀን የሚጋረጡበትን አደጋዎች ሁሉ በቀላሉ ያልፋል። ዕቃዋ ዋጋ ያላት እጅግ ውድ በቀላሉም የማይደረስባት መሆኑን በርካቶች ቢያውቁም ዛሬም ብዙዎች አልደከሙላትም፣ ለፍለጋዋም አልሮጡላትም። የሰነቁት መልካም ነገር ቢኖር ተስፋ ብቻ ነው። ከሥራ ጋር አለመሆኑ ከፋ እንጂ ተስፋ ማድረግማ ማለፊያ ነበር። ብልህ ብሎ ማለት ነፍሱን የመረመረና ከሞት በኋላ ላለው ሕይወቱ የሰራ ነው። ደካማ ብሎ ማለት ደግሞ ደመነፍሳዊ ስሜቱን የተከተለና በአላህ ላይ አጓጉል ምኞትን የተመኘ ነው ብለዋል ነቢያችን አለይሂ ሰላቱ ወሰላም። ጀነት ያለ ሥራ በምኞት ብቻ እንደው አልቻልኩም፣ እኛ ደካሞች ነን፣ አላህ ረሕመቱ ሰፊ ነው፣ አቦ አታስጨንቁና ዱዓ አድርጉልኝ እያሉ ለለውጥ ሳይዘጋጁ ራስን እያታለሉና ስሜትን እየተከተሉ የሚያገኟት አገር አይደለችም። በሌላ በኩል ደግሞ እየሰሩም ቢሆን የአላህን ረሕመት ሳያስቡ በራስ ሥራ ብቻ በመተማመንና በጉልበት ከአላህ ስብሓንሁ ወተዓላ በኃይል የሚቀሟትም አይደለችም። በሙስሊም ቤት ሕይወት ማለት በአንድ ጎኗ የአላህን ቅጣት እየፈሩ በሌላው ረሕመቱን እየከጀሉ የሚኖሩባት ሚዛናዊ ዓለም ናት። ጀነትም ያለ መኩራራትና መመጻደቅ በሥራ እየበረቱ የአላህ እዝነቱንም እያሰቡ ማረፊያ ሊያረጓት የሚያልሟት የሚመኟት አገር ናት። እስቲ ለአንድ አፍታ ራሳችንን እንጠይቅ። ጀነትን ያህል ትልቅ አገር በአላህ ስብሓንሁ ወተዓላ ቃል ተገብቶልን ምነው እኛ ለፍለጋዋ ሞራል አጣን? ለጀነት ሳንደክም ሳንሰራላት ምነዋ እንቅልፍ ያዘን? ጀነትን ለማግኘትና ራሳችንን ከተሻለ ቦታ ለማድረስ ምን ያህል ለፍተናል? ለዚህ ዲንስ ምን አስተዋጽኦ አበርክተናል? ኢስላምና ሙስሊሙንስ በምን ደግፈናል? የጀነት መንገዱ እንዲሁ ቁጭ ብለው በወረቀት ላይ በሚነድፉት ታክቲክ ይደረስበት ይሆን? አይደለም። ነገሩ ወዲህ ነው። ቁጭ ብለው እንደሚያስቡት ሳይሆን ሀገሩ ሩቅ ነው። ጀነትን የለፋላት ሰው ነው የሚያገኛት። ሳይደክምና ሳይሰላች የተጓዘ ነው የሚደርስባት። ዱንያ ያላለቀሰችበት አኺራ የምትስቅለት አይሆንም። ዛሬን እንቅልፍ ካላጡ ነገ ረጅም እንቅልፍ አይታሰብም። አላህ ስብሓንሁ ወተዓላ እንዲህ ይላል፣ أم حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم
مستهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا معه متى نصر الله ألا إن نصر الله قريب እውነቱ የነዚያ ከበፊታችሁ ያለፉት ምእመናን መከራ ቢጤ ሳይመጣባችሁ ገነትን ልትገቡ ታስባላችሁን? መልእክተኛውና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነካቻቸው። ተርበደበዱ፣ ንቁ፣ የአላህ እርዳታ በርግጥ ቅርብ ነው ተባሉ። ሱረቱል በቀራ አንቀጽ 214። ታዲያ ይህችን አላህ ሱብሓነሁ ወተዓላ ለምርጥ ባሮቹ ያዘጋጃትን ምርጥ አገር ለመውረስ እኔ፣ አንተ፣ አንቺም ምን ያህል ደከምን? ምን አዘጋጀን? ለጥሎሿስ ምን አቀረብን? ነፍስ፣ ንብረት፣ ገንዘብ፣ ጉልበት ወይንስ ዝም ብሎ ተስፋ ብቻ? ባዶ ተስፋ። ዱንያን መተው ከባድ ነገር ነው። አኺራን መተው ደግሞ ዱንያን ከመተው የበለጠ ይከብዳል። ቢሆንም አኺራን ለማግኘት ጥሎሹ ዱንያን መተው ነው ይላሉ ያሕያ ኢብኑ ሙዓዝ። ታላላቅ ነቢያትና ቀደምት ሶሐቦች ጀነትን ለማግኘት ሌሎችም እንዲያገኟት በመመኘት በብዙ መልኩ ለፍቷል። ዕቃዋ በቀላሉ የማትገኝ ስለመሆኗ ከቃል አልፈው በተግባር ጭምር አስመስክረዋል። ለዚሁ የጀነት መንገድ ነው ነቢዩላህ ኑህ እንደ እብድ ከ900 ዓመታት በላይ ወደ ሕዝባቸው የጮሁት። ሰዎች ጀነትን እንዲወርሱ በማሰብ ተቆጥተው ነው ነቢዩ ዩኑስ ዓለይሂ ሰላም በአሳ ሆድ ውስጥ ውለው ያደሩት። ከጀነት እንዴት እንደሚደረስ ለማሳየት ብለው ነው ነቢዩ አዩብ በበሽታ ለዓመታት የበሰበሱት። የጀነትን አቋም ስላንጸባረቁና በመንገዷ ስለጸኑ ነው ነቢዩ ኢብራሂም ዓለይሂ ሰላም ወደ እሳት የተወረወሩት። ወደ ጀነት የሚያደርስ እውነተኛው ጎዳና ይህ ነው ስላሉ ነው ነቢዩ ሙሳ ዓለይሂ ሰላም ከሀገር የተባረሩት። የጀነትን መንገድ ስለሰበኩ ነው ነቢዩ ያሕያ ዓለይሂ ሰላም የታረዱት፣ ነቢዩ ዘከርያ የተቀሉት፣ ነቢዩ ዒሳ ለግድያ የተፈለጉት፣ ነቢያችንም ዓለይሂ ሰላቱ ወሰላም የመከራ አይነቶችን ሁሉ የቀመሱት። ቀደምት ደጋግ ሰዎችም የቀደምት ነቢያቶችን ድርጊት በማየት ምን አይነት ጠንካሮችና ትዕግስተኞች ናቸው ብለው አድንቀው ብቻ አላለፉም። ከነርሱ ድርጊት ብዙ ተማሩ። የዕቃዋን ልክና ዋጋውንም በጥልቀት ተረዱ። ለዚህም ሳያመነቱ ሕይወት ንብረቶቻቸውን ሰጡ። አላህ ሱብሓነሁ ወተዓላ ገዛቸው፣ እነሱ ሸጡ። አላህም እንዲህ በማለት አወሳቸው፣ አወደሳቸው። إن الله اشترى من المؤمنين أنفسهم وأموالهم بأن لهم الجنة الله كمؤمنان ነፍሶቻቸውንና ገንዘቦቻቸውን ገነት ለነሱ ብቻ ያላቸው በመሆን ገዛቸው። ሱረቱ ተውባ አንቀጽ 111። ይህ ሃይማኖት መንገድ ሁሉ አልጋ ባልጋ ሆኖ አይደለም ከዚህ የደረሰው። በጉዞ ላይ እጅግ ብዙ ውጣ ውረዶችን፣ መሰናክሎችንና አስቸጋሪ ጋሬጣዎችን አልፏል። የነዚያ ውድና ድንቅ የሆኑ ምርጥ የአላህ ባሮች ክቡር ደም ፈሶበታል። ሰዎቹ ስንፍናና መዘናጋት የተጠናወታቸው አልነበሩም። የተነገራቸውን የአላህ ቃል በአይናቸው እንዳዩት አድርገው አመኑ። የጀነት ስሟ ሲጠራ ሊያገኟት ፈጠኑ። እሷን ባሰቡ ጊዜ በእሷ መንገድ
የሚያገኛቸውን ስቃይ መከራና ህመም ሁሉ ረሱ። ሐበሻዊው ቢላል በብርቱ ቅጣት ላይ አሐዱን አሐድ አለ። አዛውንቱ ያሲር በግፍ ተገደለ። የዓማር እናት ሱመያ በአቡ ጀህል ተወግታ ሞተች። ኹበይብ በቁሙ በሕይወት እያለ ስጋው ተተለተለ። ሐምዛ በበድኑ ሳይቀር ተመሰለ። የጀነት ምንነት የገባው ሐንዘላ ሙሽርነቴ በጀነት ይሁን ብሎ ሚስቱን ጥሎ ወደ ጂሃድ ሜዳ ኮበለለ። ሶሐባው ከኡሑድ ጀርባ ጀነት እየሸተተኝ ነው አለና ከአፉ ያለውን ቴምር ጣለ። በጀነት የሚሰጠውን ምትክ አሰበና አቡበክር ሙሉ ንብረቴን ለአላህ ሰጥቻለሁ አለ። ሙስዓብ ተርፎት ሳለ በደህንነት ሞተ። በጀነት መንገድ ላይ ዑመር በይሁዲ ተገደለ። ዓሊና ዑስማን በአመፀኞችና መናፍቃን ሰይፍ ተሰየፉ። ዕቃዋ ጀነት ለሽያጭና ለውድድር ያቀረባትም የሚወዱት ፈጣሪያቸው አላህ ሱብሓነሁ ወተዓላ መሆኑን የተረዱት ቀደምቱ ሶሐቦች ለግዢዋ ለምንም ነገር ከሚሽቀዳደሙት በላይ ተሽቀዳደሙ። በሷም ምክንያት ምድራዊውን ሕይወት ችላ አሉ። የሚወዷትንና እትብታቸው የተቀበረባትን ቀዮ ጥለው ተሰደዱ። ምድር ላይም እቤት ሀብት ንብረት ሳይኖራቸው እንደ እንግዳ ኖሩ። ለዚህ ዲን ክብርና የበላይነት ለአላህ ሱብሓነሁ ወተዓላ ቃል ከፍ ማለት ሲሉ ችግር የተባለን ሁሉ አዩ። የመከራ አይነቶችንም ቀመሱ። ክብር የነበራቸው ለአላህ ሲሉ ተዋረዱ። ባለጸጋ ወዳጅ ዘመድ የተከበረ ቤተሰብ የነበራቸው ሁሉ ለአላህ ሲሉ ተቆራረጡ። በደረጃቸው ከፍ ያሉት ከደረጃቸው ወርደው ሰሩ። ሀብት ንብረት የነበራቸው ሳይሳሱ በአላህ መንገድ አውጥተው በተኑ። ከረሃብ የተነሳ በሆዳቸው 2-3 ድንጋዮችን አሰሩ። እንዲያም ሆኖ በቃ ደከመን፣ ጌታችንን ተገዝተናል፣ ለዲኑም የሚፈለግብንን ሁሉ አድርገናል ብለው አላረፉ። ቀኑን በፀሐይ ሐሩር ጾሙ፣ ሌቱን በዒባዳ እግራቸው እስኪሰነጣጠቅ ቆሙ።